السلام عليكم ورحمة الله وبركاته. سلام እንዴት ናችሁ? ውድ ሀገሬ ልጆች እኔ ጋር ሁሉም ሰላም ነው አልহামዱሊላህ። ኢንሻአላህ ዛሬ አጠር ያለች ቪዲዮ ጠቃሚ ሆነች ቪዲዮ ይዤላችሁ መጥቻለሁ። አዳምጣችሁ እንደምትጠቀሙበት ተስፋ አደርጋለሁ። በዚህ አጋጣሚ ደግሞ በትህትና በአክብሮት የምጠይቃችሁ ነገር ቢኖር ምንድነው እንደ አጋጣሚ ገርጥሏችሁ ቪዲዮውን አይታችሁ ምንድነው ብላችሁ ከፍታችሁ ተገባችሁ አማና ኢንሻአላህ አላህ ይخليكم ሰብስክራይብ ላይክ አድርጋችሁ ሼርም አድርጋችሁ ከቻላችሁ ማለት ነው የህትነታችሁን ኢንሻአላህ የትም ወይም ወንድምነታችሁን ብቻ አይታችሁ እንዳታልፉ አብሽሪ በርቱ ብላችሁ ኮሜንትም ጽፋችሁ አበረታቱኝ ኢንሻአላህ። አብሽር ማለት ለሰው ልጅ በጣም ትልቅ አቅምና ጉልበት አለው። የሰው ልጅ አበረታታል ማለት ነው። ለእናንተ ቀላል ሊመስላችሁ ይችላል፣ ግን ለዛ ለሰው በጣም ትልቅ ሞራል አለው ማለት ነው ኢንሻአላህ። ሀባይብ የዛሬው እንግዲህ አጠር ያለ ቪዲዮ ሞሎኪያ ነው። ይሄን ልሰራ የቻልኩበት ምክንያት ዝም ብዬ ምናምን ነገር አይደለም። እውነቱን ለመናገር ባለፈው እንዳጋጣሚ አሞኝ ስለነበረ ሐኪም ቤት ሄድኩኝ። እሱ ምንድነው የትካሻዬን ያመኝ ነበር በብርድ ምክንያት ማለት ነው። እና በቃ ስራው ላይ ምናምን ነገር ልተኛ ስለ ያስተኛኝ በቃ በጣም የሚያረገኝ ነው የሚያሳጣኝ ማለት ነው። ሙሰኸናት ወጣለሁ ምናምን ነገር አንዳንድ ነገሮችን ውሃ አሙቄ ምናምን ተካሻ ላይ ያደርግበታለሁ። በቃ ምንም ለውጥ ሊሰጠኝ አልቻለም። እና ያው መጨረሻው ሐኪም ቤት መሄድ ነው። ዘይቱን አሙቄ ቀባለሁኝ ከላይ ምናምን ነገር ተካሻያን ብቻ አላስተኛኝ ሲለኝና ሐኪም ቤት ሄድኩኝ። ሐኪም ቤት ሲሄድ ያው ዶክተሩ አጥንት ይሳስቷል ምናምን አለኝ። እሱም ደግሞ እናንተ ሀበሻዎች እንጀራ ነው የምትበሉት፣ ጅቡን ነው የምትበሉት፣ ኹብዝ ነው የምትበሉት ወይም ደግሞ እንዶሚ ነው የምትበሉት። ይሄ ደግሞ ለጅስማችሁ ወይም ለአጥንት ምንም ነገር አያመጣም ማለት። ደሜም ደግሞ አንሶ ወርዶ ነበረ እና ለምንም አይጠቅምም ይሄ ዝም ብላችሁ ራባችሁን ለማስታገሻ ያክል ነው እንጂ ምናምን አለኝ። እና ምንድነው እሱማ የሚሆነው ጀርጅር እና ከዚያ ሰላጣ ማለት ነው። ሰላጣ በሙሉ እነሱ መጠቀም እንደገና ደግሞ ሞሎኪያ እሱን ሰርታችሁ መጠቀም በቃ እነዚህ ፍሩት ነገሮችን መብላት እሱን ከበላችሁ ደማችሁ በሸራችሁ አጥንታችሁ በቃ ምንም ነገር እንትን አይልም ጥሩ ይሆናል ምናምን ብሏል ማለት ነው። እና እውነቱን ለመናገር ይሄ ማንም ሰው የሚናገረው የሚመሰክረው ነው። እኛ ሀበሾች በቃ ትንሽ የሆነ አለ አይደለ ምግባችንም ትንሽ ነገር ነው። በዛ ላይ ደግሞ የማይጠቅም ነገር ሌሎች ዜጋዎች እኮ ስታያቸው አጋጥሟችሁ ከሆነ የውጭ ሀገር ዜጋዎች ጋር ስትሰሩ ማለት ነው ጧት ተንቅልፋቸው ተነስተው እንቁላሊቱን ፊል ያደርጋሉ። ከዛስ እሷ ላይ ምንድነው ካሲቱን ጀርጅሪቱን ፍርፍር አድርገው በቃ ያችን ይበላሉ ማለት ነው። ለራሳቸው ለጥቅም ማለት ለሰውነት የሚሆን ለደም የሚሆን ለበሸር ለፊት የሚሆን ማለት ነው። እኛ ግን ያችንም ጧት ተነስተን ሰዓት ዳሽ ነው የምንበላው ሻይ በዳቦ ማለት ነው። ሱብሃንአላህ ችግርን በጀርባችን ከሀገራችን አዝለን የመጣን ይመስል እናወርደውም አታውርዱኝ ሽሩሩ በሉኝ ያለን ይመስላል ማለት ነው። ችግር እውነቴን ነው። ያኔ እዛ ሀገር መተን ስንት ነገር እያለ እንቁላል እያለ አሁን እንቁላል እንግዲህ ዶክተር ለራሱ ይመክራል የተቀቀለ እንቁላል ማለት ነው። የተጠበሰ ሳይሆን የተቀቀለ እንቁላል መመገብ በጣም አሪፍ ነው ለጤና ማለት ነው። እኛ ግን አናደርገውም ማለት ነው። እና ምን በላው ዘይት ነው። እስኪ እንደው ዘይት ሽስሙ ጅቡን ማለት ነው። የጅቡን የጠርሙሱ ካሳውን እስኪ ሞቀ ውሃ ላይ አርጉና አንድ መላጊያ ሁለት መላጊያ አድርጋችሁ ሞቀ ውሃ የፈላ ውሃ አርጉበት። ምን እንደምትተው ዘይት ነው ያለ ማለት ነው። ያ ደግሞ ዘይት ለሰውነታችን ለቦርጭ ለውፍረት የሚያዳርገን እሱ ነው ማለት ነው። እንግዲህ ሁሉም ያረጋገር ዘይት እንደዚህ ቦርጮ የተንጠለጠለውና የወፈረችው ስጋ ዶሮ በልታ ነው አይደለም የምንመገበው ሱካር ነገር ስለሆነ ሻይ እንጠጣለን፣ ከዛም ኹብዝ እንበላለን፣ ከዛም ጅቡን ነው። ያ ጅቡን ደግሞ ያወፍራል ዘይቱ ማለት ነው። እና ራሳችንን እንከባከብ ሀባይብ። ሞሎኪያ ሰርታችሁ ቤት ውስጥ ብሉ፣ በእንትን አድርጋችሁም ጠጡት። በጣም ክሽን አድርጋችሁ ከሰራችሁት በዶሮም ሆነ በስጋ ምርጥ ምግብ ነው ማለት ነው። ከዛሬ ጀምሮ ሞሎኪያ መብላታችሁን እንዳትተው። በተሰራ ሰዓት እናንተም እኩል ከነሱ ጋር ብሉ። ለራሳችሁ ለነሱ ሰጡ፣ ለራሳችሁ አስቀረታችሁ ማለት ነው። መመገብ አለባችሁ። ከዛ በሰውነታችሁ ላይ ያለውን የጤና ለውጥ ታዩታላችሁ። አጫጭር የሆኑ ጠቃሚ የሆኑ ቪዲዮ ለኔ የጠቀሙኝ ለማንኛውም አይነት ይሆናል ለማንኛውም የሚያገለግል ጥቅም ያለው ነገር ካለ ይዤላችሁ መጣለሁ። እንዳልኳችሁ ቤቴ ገብታችሁ እንዳጋጣሚ ዝም ብላችሁ እንዳትወጡ ሰብስክራይብ አድርጋችሁኝ
ላይክ አድርጋችሁ አበረታታችሁኝ አብሽሪ ብላችሁ ኮመንት ጽፋችሁልኝ ውጡ። ደስ ይለኛል። እውነቱን ለመናገር ማንም ሰው አይጠላም። ይሄንን በቤቴ ደግሞ ያው ገብታችሁ ካያችሁት ምንም መጥፎ ነገር አልለቅም ማለት ፕራንክ አልለቅም፣ ውሸት ነገር አልለቅም። በቃ እውነቱን የጠቀመኝን ነገር ነው የምለቀው። እስከዛው ድረስ ሰላም ሁኑልኝ። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።